ቲክቶክ ላይ አንድ የሚያሳዝን ነገር ተመልክቻለሁ። ቤተክርስቲያን ውስጥ ነጠላን ሽቶ ተቀብቶ መሄድ ይፈቀዳል አይፈቀድም የሚል ጥያቄ ተጠይቆ ነው ልጁ የሚመልሰው። ቪዲዮ የለም በድምጽ ነው የሚመልሰው እና የተቃቀፉ ነጭ የለበሱ ሰዎች ያሉበት ፒክቸር ነው የሚታየው። መልሱ በጣም የሚገርም ነው። ነጠላ ላይ ሽቶ አርከፍክፎ ወደ ቤተክርስቲያን መሄድ ያጋንንት ትምህርት ነው ነው የሚለው። በጣም የሚያሳዝን ነው። ነጠላን ሽቶ ተቀብቶ ወደ ቤተክርስቲያን መሄድ ክልክል ነው ለምን ብሎ ሲያብራራው ቤተክርስቲያን የራሷ የሆነ መዓዛ አላት፣ የጣኑ ጢስ አለ ምናምን ይላል። ምን አገናኘው ይሄንን? እህቶቻችን ሽቶ ተቀብተው ወደ ቤተክርስቲያን የሚሄዱበት ምክንያት ከዚህ ጋር ምን ያገናኘዋል? ንጽህናን ጠብቆ ማለት ነው። አላስፈላጊ አለባበሶችን መንቀፍ ይገባል። እንደውም ለመናፍቃን ይሰጣቸዋል። ይሄን ሽቶ ተቀብቶ አጭር ቀሚስ ለብሶ ምናምን መሄድ የመናፍቃን ነው ይላቸዋል። እንዲህ አይነት ትምህርት የለም። ብዙዎቻችን ምን ስተው እዚህ ነው የተጠየቅነውን ጥያቄ መመለስ። ቄደርን በተመለከተ ጥያቄ ስንጠይቅ የተጠየቅነውንም ጥያቄ ስንመልስ በጣም መጠንቀቅ አለብን። አንደኛ የቤተክርስቲያን አባቶችን ማማከር አለብን። ሁለተኛ የቤተክርስቲያኒቷን መጽሐፍቶች ማየት አለብን። ሶስተኛ ሊቃውንተ ቤተክርስቲያንን ካህናትን ቀርቦ መጠየቅና መረዳት አለብን። ካለበለዛም ወደ ሰንበት ትምህርት ቤት ጠጋ ብለን የሰንበት ትምህርት ቤት ራሱን የቻለ የትምህርት ክፍለ ጊዜ ስላላቸው የተለያዩ ኮርሶች ስለሚሰጡ ማለት ነው ይሄንን ጉዳይ የሚመለከተውን አካል ትምህርት ክፍል ላይ ማለት ነው ማናገር አለብን። ዝም ብለን በድፍረት ጥያቄ መመለስ የለብንም። የምንጠይቀውንም አካል ጥያቄ የምንጠይቀው አካል ማን እንደሆነ መረዳት አለብን። ነጠላና ስዕል አድነው ሽቶ መቀባት እንችላለን ወይ? ሁለተኛ ቅዱሳን ስዕላት ልብስ ላይ ማሳተም ይቻላልን? ሶስተኛ ስዕል አድነው በቤት ውስጥ መለጠፍ ይቻላል ወይ የሚል ጥያቄ መጥቷል። ጸጋና ሰላም ይብዛላችሁ ወገኖቻችን፣ እንደምን አላችሁ? ይህንን መልእክት የምትሰሙ ወገኖቻችን ሼር፣ ኮፒ ሊንክ እያደረጋችሁ ለሁሉም ሰው አድርሱ። እንደዚህ አይነትና የተለያዩ መልእክቶች ስንለቅ ዘወትር ለእናንተ እንዲደርሷችሁ የኖህ መርከብ ቻናልን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሊንኩ ባዮ ስር አለላችሁ። ወደ መጀመሪያው ጥያቄ ሲሄድ በቅድስት ቤተክርስቲያን ስርዓት አንድ ክርስቲያን አንድ ኦርቶዶክሳዊ ሴትም ትሁን ወንድ ወደ ቤተክርስቲያን ሲሄድ ነጠላ ለብሶ ነው የሚሄደው ማለት ነው። ነጠላ ነጭ ነው። እነሆ የንጽህና ምሳሌ ነው። ቤተክርስቲያን የገነት ምሳሌ ናት። አዳምና ሔዋን በገነት ውስጥ ያሉ ለብሰውት የነበረው ያ የክብር መጎናጸፊያ ያ ነጭ የቅድስና ልብስ ያንን ይወክላል ነጠላ ማለት ነው። ስለዚህ አንድ ክርስቲያን ወደ ቤተክርስቲያን ሲሄድ ነጠላ ለብሶ ነው የሚሄደው ማለት ነው። ባለራእዩ ቅዱስ ዮሐንስ በራእይ ዮሐንስ ላይ እንደነገረን ከትንሣኤ ዘጉባኤ በኋላ በበጉ ፊት ቅዱሳን ስለ በጉ የታረዱትና የተሰዉት በዚህ ዓለም ላይ ስለ በጉ ተገፍተው የኖሩት ክርስቲያኖች በበጉ ፊት የዘንባባ ዝንጣፊና ነጫጭ የክብር መጎናጸፊያ ተጎናጽፈው ከእርሱ ጋር ለሺህ ዘመን እንደሚነግሱ ጽፏል ማለት ነው። ስለዚህ ነጠላ ነጭ መሆኑ የንጽህና ምሳሌ ነው ማለት ነው። ወደ ጥያቄው ስመለስ ነጠላና ስዕል አድነው ሽቶ መቀባት ይቻላል ወይስ አይቻልም ነው ጥያቄው። አጠር አድርገን ለመመለስ አይቻልም ነው መልሱ። በመጀመሪያ ደረጃ ነጠላውን አንድ ክርስቲያን ወደ ቤተክርስቲያን የሚሄደው ምን ሊሰራ ነው? ለጸሎት አይደለም እንደሚሄደው? ምን ሄደው ለጸሎት ነው አይደል? ለማስቀደስ፣ ለመጸለይ፣ ከእግዚአብሔር ጋር ለመታረቅ፣ ከእግዚአብሔር ጋር ለመነጋገር ነው አይደል እንዴ? ምን ሄደው ታመን ለመታከም ነው። ስለዚህ ሽቶውን ምን እናደርገው ነው የምንቀባው? ቤተክርስቲያን ራሱን የቻለ የራሷ እጣን አላት አይደለም? ስለዚህ ሽቶ መቀባት ተገቢ አይደለም ማለት ነው። በዘመናችን ብዙ ችግር እናያለን። በተለይ እህቶቻችን ማለት ነው ብዙዎቹ ነጠላ ሽቶ እየቀቡ ነው ወደ ቤተክርስቲያን የሚሄዱት ማለት ነው። ለምንድን ነው አላማው? ምንድን ሽቶ መቀባት ኃጢአት ነው እያልኩ አይደል? ግን ወደ ቤተክርስቲያን ስንሄድ ነጠላውን ሽቶ የምንቀባው ምን ለማድረግ ነው? ጴንጤዎች ናቸው ብዙ ጊዜ ሽቶ ተረጭተው ወደ አዳራሻቸው የሚሄዱት ማለት ነው። እኛኮ በዚህ ዘመን የቀረን ስማችን ነው፣ ኦርቶዶክስ መባላችን ነው እንጂ የቀረው በዚህ ዘመን ሌላው ተግባራችን እኮ ከነሱ በምን ተለየ? እነሱ ናቸው አዳራሽ ሲሄዱ ሊፕስቲክ ተቀብተው ሜካፕ ተቀብተው የተለያየ ጉርድ እግዚአብሔር የማይወደውን ነገር ለብሰው የተለያዩ ሽቶ ተቀብተው የሚሄዱ ጴንጤ ናቸው። ከነሱ በምን ተሻለ እንደዛ ካደረገን? ስለዚህ አንድ ሰው ሽቶ ተቀብቶ ቤተክርስቲያን ሊሄድ ካለ ይሄ በቁሙ ምንድነው? ጋኔን ያደረበት ሰው ነው ማለት ነው። ምክንያቱም ሰይጣን ብቻውን ቤተክርስቲያን ሰው ጋር አይችልም፣ ማደሪያ ይፈልጋል። ሔዋንን ለማናገር አርዌን ነው የተጠቀመው አይደል? እባብን በባብል አድሮ ነው ያናገራት። ስለዚህ ወደ ቤተክርስቲያን ለመግባት አንድ ሰው ይፈልጋል። ሰው በሰው ላይ አድሮ ነው መግባት የሚፈልገው ማለት ነው የሚችለው። ስለዚህ አንድ ሰው ሽቶ ተቀብቼ ብሄድ ምን ችግር አለው? ቅዱሳን ስዕላትን ሽቶ በቀባቸው ምን ችግር አለው? ይሄ ጥያቄ ሆኖ መቅረብ ይችላል። እዛ ያለው ሰው የቤተክርስቲያኒቷን ዕጣን ያሽትት ወይስ የኛን ሽቶ ማንኛውን ያሽትት? ለምንድን ነው ለሰው ፈተና ምን ሆነው? ስለዚህ መልሱ አይቻልም ነው። አይቻልም፣ ተገቢ አይደለም። አንድ ክርስቲያን ነጠላ ለብሶ ቤተክርስቲያን ይሄዳል።
ያስቀድሳል፣ ዕጣን ያሸታል። ያ ዕጣን በልብሱ ይገባል፣ በልብሱም ጭምር ይገባል ማለት ነው። ወደ ቤት ሲመለስ በመንገድ የሚያገኛቸውን ሰዎች፣ መሬቱንም፣ ቤት ውስጥ ሲገባም ያሉትን ሰዎች ቤቱንም ነው በዛ ዕጣን የሚቀድሰው የሚባርከው ማለት ነው። ዕጣኑ በረከት ስላለው ማለት ነው። ዕጣኑ የተቀደሰ ስለሆነ ማለት ነው። በራዕየ ዮሐንስ ምዕራፍ 8 ቁጥር 4 ላይ የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ ይላል። ዕጣን ከቅዱሳን ጸሎት ጋር በመልአኩ እጅ ሆኖ ወደ እግዚአብሔር ፊት ይወጣል ማለት ነው። ስለዚህ ያን ዕጣን አንድ ክርስቲያን ቤተክርስቲያን አስቀድሶ ዕጣኑን አሽትቶ ያ ዕጣን በልብሱ ያለውን ሽታ ወደ ቤት ሲመለስ ይዞ ሲመለስ መንገዱን እየባረከ በመንገድ የሚያገኛቸውን ሰዎች እየባረከ እንዲሁም ከቤት ውስጥ ቤተክርስቲያን ያሉትን ያልሄዱትን ሰዎችም ይባርካል ማለት ነው። ለቤቱም በረከት ነው ማለት ነው። ስለዚህ አንድ ሰው ሽቶ ተቀብቶ ከሄደ ያ ዕጣን እንዴት ነው ከሱ ልብስ ላይ ማደር የሚችለው? ስለዚህ የተገባ አይደለም፣ አይቻልም ነው። ስዕል አድኖም በተመሳሳይ ለምንድን ነው የሚቀቡትስ? ዕጣን አለ አይደል እንዴ? ዕጣኑ ለምን አስፈለገ እንደዛ ከሆነ? ስለዚህ ተገቢ አይደለም። እንደውም ስለ ሽቶ ሲወራ የሆነ ጊዜ ከ3 ከ4 ዓመት በፊት ይመስለኛል ባልሳሳት የሆነች ልጅ ስለ ሽቶ ማስታወቂያ የምትሰራ ናትና ኢንተርቪው ተደርጋ ትናገራለች። የውጭ ሀገር ዜጋ ናት እና ምን ትላለች? የወንዶችና የሴቶች የተለያየ ሽቶ አለች ትላለች። እና ልዩነቱ ምንድነው ተብላ ስትጠየቅ የሴቶቹ ሽቶ ሲረጩ ወንዱ ሲያሸተው ለተለየ ሐሳብ የሚጋብዝ ማለት ነው። የሴት ፍላጎት እንዲያድርበት የሚያደርግ ወንዱ የሚረጨው በተመሳሳይ እንደዛ ማለት ነው። ስለዚህ ሽቶው ከምን እንደሚሰራ አናውቅም። ባጭሩ ምን አይነት ድርጅት እንደሚያመርተው አናውቅም። ምናልባት የሚያመርቱትኝ ኢሉሚናቲም ሊሆን ይችላል፣ ጌይም ሊሆን ይችላል ማለት ግብረ ሰዶማዊም ሊሆን ይችላል። ስለዚህ ተገቢ አይደለም። ሽቶ መቀባት ኃጢአት ነው እያልኩ አይደለም። መቀባት ትችላላችሁ ከቤታችሁ ወይ ደግሞ ሌላ ቦታ። ወደ ቤተክርስቲያን ስትሄዱ ግን አትቀቡ። ቤተክርስቲያኒቱ ራሷን የቻለ ዕጣን ስላላት ማለት ነው። ስለዚህ ወደ ቤተክርስቲያን ስትሄዱ በረከት ይዛችሁ እንድትመለሱ እንጂ መቅሰፍት ይዛችሁ እንድትመለሱ መሆን የለበትም ማለት ነው። ወደ ሁለተኛው ጥያቄ ስመጣ ቅዱሳን ስዕላት ልብሳችን ላይ ማሳተም እንችላለን ወይ ነው ጥያቄው። አይቻልም። እንዴት ነው ይቻላል? እንዴት ነው ቅዱሳን ስዕላትን ልብስ ላይ የምታሳትመው? በዘመናችን ብዙ ጉድ እናያለን። ባጃጅ ላይ የሚያሳትሙ ሰዎች አሉ። ተውረፉ። ባጃጅ ውስጥ ስንት ጉድ እንደሚሰራ እናውቀም። ተውረፉ። ልክ አይደለም። ባጃጅ ውስጥ ስንት አይነት ነገር እንደሚሰራ እናውቃለን በዘመናችን ማለት ነው። ስለዚህ ለምን መቅሰፍት ይዘን እንጓዛለን? ስንት ጉድ እየሰራን ልብስ ላይ አሳተምከው ወይም አሳተምሽው ያንኑ ለብሰሽ ጭፈራ ቤት ትገቢያለሽ፣ ወይም ደግሞ የማይሆን ዝሙት ይሰራል። ወንድም ይሁን ሴት ብቻ የተለየ እግዚአብሔር የማይወደው ነገር እንሰራለን ማለት ነው። ስለዚህ ልብስ ላይ ማሳተም ተገቢ አይደለም። ያንኑ ልብስ ለብሰህ ህልመ ሌሊት ይታያል። ስለዚህ ልብስህም ላይ ይሁን ባጃጅ ላይ የሚሆን መኪና የተለያዩ ነገሮች ላይ የሚሆን ማሳተሙ ተገቢ አይደለም። ከወደድክ ልብህ ላይ አትመው፣ አለቀ። የሶስተኛውና የመጨረሻው ጥያቄ ስዕል አድኖ ቤታችን ውስጥ መለጠፍ እንችላለን ወይ ነው። የጸሎት ቤት ከሆነ ይቻላል። የጸሎት ቤት የብቻ ካለህ የጸሎት ቤት ብቻውን ካለን መለጠፍ እንችላለን፣ ችግር የለውም፣ ማድረግ እንችላለን። እንደማንኛውም አስቡትኝ። ለምሳሌ ቤታችን ውስጥ ወስደን ሰቀልን ስዕል አድኖ የመብርሃንን የመድኃኔዓለም የተለያየውን ስዕል አድኖ ወስደን ሰቀልን። የተለያዩ እግዚአብሔር የማይወዳቸው ነገሮች ከዛ ቤት እንሰራለን። ያ ስዕል ቀጥታ ከመጽሐፍ ቅዱስ ነው የተወሰደው። የእግዚአብሔር ቃል በስዕል ገለጽ ነው፣ ሌላ ነገር እኮ የለውም። መጽሐፍ ቅዱስ ላይ የተጻፈውን ቃል በስዕል መግለጽ ማለት ነው፣ ሌላ ነገር የለውም። መስቀል ካለብን የጸሎት ቤት ካለን የብቻ ማንኛውም ክርስቲያን የጸሎት ቤት ሊኖረው ይገባል። ከጸሎት ቤቱ መስቀል ይችላል። ከምንኖርበት ወይ ደግሞ የተለየ ነገር እንደማንኛውም ሳሎን ላይ የማይሆን ቦታ ላይ ግን ወስደን ሰቅለን የማይገባ ነገር ስለሚደረግ የተገባ ነገር አይደለም ማለት ነው። መስቀሉ ኃጢአት ሆኖ ሳይሆን የሚገባውን ክብር ስለማናደርግኛ ማለት ነው። ስዕል አድኖ ሁልጊዜም ዕጣን ማግኘት አለባቸው። ስለዚህ መሆን ያለበት የጸሎት ቤት ለብቻው ሰርተን የንስሐ አባታችን ወይ ደግሞ ካህንም ሊሆን ይችላል፣ ችግር የለም፣ እየመጣ ዕጣን ቢያጥነው ይሄ የተገባ ነገር ነው ማለት ነው እንጂ በተለየ መንገድ ከምኝታ ቤታችን ወስደን ስዕል አድኖ ሰቅለን የተለያየ ወንጀሎችን እየሰራን መቅሰፍት ባናበዛ መልካም ነው ማለት ነው። ስለዚህ ምን ችግር አለው የሚል ጥያቄ ጭንቅላታችን ውስጥ አስቀምጠን ከእግዚአብሔር ጋር ባንጣላ ጥሩ ነው ማለት ነው። እና ቅዱሳን ስዕላትን ከቤቴ ከሳሎን ላይ ሰቅዬ እዛ ፊት ለፊት የተለያዩ ሐሜቶችን በአማምን ችግር አለው። ተውረፉ። እግዚአብሔር አይወደውም። ከእግዚአብሔር ጋር መጋጨት ተገቢ አይደለም። ለምን ከወደድን በልባችን አድርገን መፈጸም፣ ቤተክርስቲያን እየሄድን መሳለም የሚገባቸውን ክብር ስለማናደርግ ቤታችን ውስጥ ባንሰቅል፣ በየባጃጁ በየስራ ቦታችን ባንለጥፍ መልካም ነው ማለት ነው። መውደዳችን ብቻውን በቂ ስለሆነ ቤተክርስቲያን እየሄድን ከተሳለምን በቂ ነው። ስለዚህ ይሄን ይመስላል። በያላችሁበት ሰላማችሁ